ቤተሰብን ብዙ ነገር ልትሰክስ ትችላለህ፣ ግን ፈተና ወርቀን እንደምሰክስ ከባድ ነገር የለም። እውነቱን ብንነግራቸው ደግሞ ማን አለቀል በቃ ህይወትን ነው መስቀልቅሎ የሚወጣው። ይሄ ሪፖርት ካርድ ባሳያቸው በቃ ማን የሚደርስብኝን ነገር አሰብኩት። ማዘር በዛ መጥበሻ አንዴ ቋት ታደርገኛለች። ፋዘር ደግሞ ሲወርድ ሲዋረድ በመጣ በዛ ቀበቶ አንዴ ላጥ ከዛ ተገርፈ ከጨረስክ በኋላ ደግሞ ተመልሰ አጥና የሚሉ ነገር ከዚህ በላይ የሚያስለቅስ ነገር አለ? እና የደረሰብኝም በአጭሩ ልንገራችሁ። ማት 3ኛ ክፍለ ጊዜ ነበር። ኧረ መች ነው የረፍት ሰዓት የሚደርሰው እያልኩኝ ከዛ እቺ አስተማሪ መጣ። ስለ ሊኒየር ኢኩዌሽን ስለ ኳድራቲክ ኢኩዌሽን ታወራብኛል። ስለምንድን ነው አረች ሴትዮ ያጨለለችኝ እያልኩኝ ለጊዜው አለቀ። አረ ወገን እያያችሁኝ ነገ ፈተና እያለብኝ ቁጭ ብዬ ፊልም ያለሁ። አረ ላጥና ብዬ ተነስቼ መጻፌን ገለጥኩኝ። ፓይታጎረም ቲዮረም ኢዝ ኤ ሩል ፎር ራይት ትራያንግል ዳት ስቴትስ ዘ ሰም ኦፍ ዘ ስኩዌር ኦፍ ዘ ቱ ሾርተር ሳይድ ኢኳልስ ዘ ስኩዌር ኦፍ ዘ ሎንግስት ሳይድ። ሰዓቱም ደርሶ ፈተናው ጀመረ። ከዛ በኋላ ማን አንደኛውን ጥያቄ አዩት። ምንም አውቆ ነገር የለም። ሁለተኛውን ጥያቄ ሳይው ወፍ ማን። ከዛ ግራዬንም ቀኜንም አዩኝ። ማን ህዝብ አድፍቶ እየሰራ ነው፣ እኔ ብቻ ነኝ የደደብኩት። ደግሞ ችግሩ ከሰውም እንዳልሰራ አስተማሪው ያለ ለጣምዶኛል። ስለዚህ በገመ ሞልቼ ወጣ። ፈተና ውጤታችንን ተሰጠን። ይሁን እዚህ ጋር እንዳጉል ቻከይ ሲያርገኝ ቁጭ ብዬ አለቅስላለሁ እኮ። አሁን ሀሳብ ሆነብኝ እሱ አይደለም። ይሄንን ፈተና እንዴት ነው ለቤተሰብ ማሳዩሽ? ይሄ ገና አንደኛው ችግር ነው። ሁለተኛው ችግር ደግሞ አለ። ይሄ ሪፖርት ካርድ ግዴታ ቤተሰብ መፈረም አለበት እና እኔ ወንድማችሁ ምን ችግር አለብኝ? ኤፍ ለኔ ኖርማል ነው። በቃ ኤፍ ካላመጣው ራስ ይደብረኛል እኮ አንዳንዴ። ስለዚህ ይሄ እንግዲህ ግዴታ ከኤፍ ወደ ኤ መቀየር አለብኝ። ይሄ ደግሞ ለኔ በጣም ቀላል ነገር ነው። ይሄን ፈተና ከኤፍ ወደ ኤ ለመቀየር ማሰብና ማሰላሰል ጀመርኩ። የትምህርት ቤታችንን ላይብረሪ ገብቼ ማላቆሊ ዛሬ ሪፖርት ካርድ ፌክ ለመስራት ብዬ ሄድኩኝ። እነሱ ኤፍ ብሎ የጻፉትን እኔ ወደ ኤ ቀየርኩላቸው። ፕሪንት አርግቼ ሳይው በቃ ማን ወረቀቱ እችላለሁ እኔ ውዴም እችላለሁ። ከረፍት ተመለሰና ስምጠሪያችን ሪፖርት ካርድ መስጠት ጀመረ። ምን ትጠብቃላችሁ? እቺ ኤፍ ናት ደቅ ያለችልኝ። አሁን ቀላሉ ስራ ጨርሻለሁ። ከባዱ ስራ ቤት ማስፈራው ነው። ክላሱን አልቆ ወደ ቤት ተመለሰ እና እነሱ የሰጡኝ ሪፖርት ካርድ ትቼ እኔ የጻፍኩት ሪፖርት ካርድ ለቤተሰብ መስጠት ነው። ይሄን እያሰብኩ እያለ ፋዘር መጣ። አሁን በዚህ ሰዓት የሚያስፈልገው ነቃ ድንግጥ ማለት ብቻ ነው። ለፋዘር ፌክ ሪፖርት ካርድ ሰጠሁትና ማመኑ ለስኪያቅተው ድረስ ነው የተገረመው። ይሄ ልጅ በሁሉም ትምህርት እንዴት ኤ ፕላስ ያመጣል? ፋዘርም እንዲህ አለኝ፣ ልጅ ጎበዝ በርታ። እስካሁን ድረስ ያሊለ ተጨናነቂያ ነው። ልቤ ራሱ በአፌ ላውጣው በጣም ትንሽ ነው የቀረኝ። የፋዘር ሁኔታ በዛ ላይ ደግሞ ነገር አልተመቸኝም። ሪፖርት ካርዱን በደንብ ነው አፍጥተው እያያሉ። አረ ፋዘር ምንሽ ይፈርም ምናምን እያልኩኝ ፈረመልኝ። ከዛ በኋላ ማን ቤተሰቦቼን በድጋሜ ሸወድኳቸው። እችላለሁ ነው የምልህ። ፋዘርም በዚህ ከቀጠልክ ሽልማት አለ ብሎ ሪፖርት ካርዱን ይሰጠኝ። አባ የምን አባ ሽልማት ነው? ጉዴን አልሰማም ብዬ ፈጠነ ክፍሌ ገብቼ ፍርሚያውን መለማመድ ጀመርኩኝ። ማን የፋዘር ፍርሚያ እንዴት አባቱ እንደሚከብድ ልነግራችሁ አልችልም። ስንት ሰዓታት ሙሉ ፈንጅብኝ። በስማ አልኩት ሊመጣ ነው ይሄ ፍርሚያ። ከስንት መከራና ስቃይ በኋላ በስተመጨረሻም ቢሆን የፋዘርን ፍርሚያ ማመሳሰል ቻልኩኝ። በስማ ብታዩታው ልለዩቱላችሁ። ከዛ ኦሪጂናሉ ሪፖርት ካርድ ላይ የፋዘርን ስም ጽፌ ፈረምኩኝና ወደ ቦርሳ የከተትኩኝ። ያኛውን ፌኩን ደግሞ የጻፍኩትን ቆሻሻ መጥሪያ ውስጥ አልኩት። ያሌለ ደክሞኝም ስለነበር በስተመጨረሻ ተኛኝ። ቀኑም ነግቶ ወደ ትምህርት ቤት ሄድኩኝ እና ለስም ጠሪያችን ሪፖርት ካርዱ ሰጧት። ምንም የባተተችው ነገር የለም። የመጀመሪያ ቀን ሰላም ነበር። ሁለተኛ ቀንም ሰላም ነበር። ሳምንቱን ሙሉ በቃ ተፍታውኝ ነው የጨረስኩት። ግን አሁን ነው ችግር የመጣው። ማዘር እንደተለመደው ቤት እያጸዳች ነበር እና እቃውን አጥባ ከጨረሰች በኋላ ወደ እኔ ክፍል ሄዳ ክፍሌ ልታጸዳልኝ ነበር። በሩን ከፍታ ስታየው ምንም የተስረከረከ ነገር የለም። መሳቢያው ምናምን ከፍታ አልጋ ስር ምናምን ስታይ ምንም የተስረከረከ ነገር የለም። እንዴ ልጅ ነው ምናምን እየጠበቀ ነው እንዴ ምናምን ብላ ቆሻሻው ልትስትል ሪፖርት ካርድ ነው አየች። እንዴ ይሄ ናት ሪፖርት ካርድ አይደል እንዴ? ለብሮ ቆሻሻ መጣ ውስጥ የሚጥለው ወይስ ይሄ ልጅ እየዋሸን ነው? ቆይ ይምጣ ብቻ ይሄ ልጅ ዛሬ ቀን ገደልኩት አለች። እኔ ደግሞ እዚህ ጋር በቃ ራሴን አላቅም ያሌለ ፈታ እያልኩኝ ነው። ስለ ሪፖርት ካርድ ጭራሽ ነው ላረስቻለሁ። ክላስ ውስጥም እየተማርኩኝ ዳይሬክተሩ አስጠራኝ። ይቅርታ መምህርት፣ አንዴ ናቲ ወደ ቢሮ ትልኪልኛለሽ? አስቡት የትምህርት ቤት ዳይሬክተር ቢሮ ድረስ ካስጠራችሁ ያሌለ ከባድ ፋውል ብትሰሩ ነው። እኔ ደግሞ በዚህ ሰዓት ምንም ፋውል የሰራሁት ነገር የለም። ስለዚህ ግራ እየተገባኝ ናቲ ምንድን ነው የሰራሁት ምንድን ነው ያጠፋሁት እያልኩኝ ቢሮ ደረስኩ። ፋዘር እንዳዋል ተገትሮ አገኘሁት። በዛ ላይ ደግሞ አይኖቹ ሲያስፈሩ እናተ በቃ ሪፖርት ካርዱ ታወቀብኝ ብዬ ወባ እንዳያሰው ተንቀጠቀጥኩት። ዳይሬክተር ያለፉትን ደቂቃዎች ዝም ብሎ ያወራል። እኔ በዛ ሰዓት ማስበው ነገር እንዴት አርግቶ በቁሜ እንደሚቀብረኝ ብቻ ነው። ንግግራችንን ከጨረስን በኋላ መኪና ውስጥ ገብተው ወደ ቤት መሄድ ጀመረ። ሁለታችንም መኪና ውስጥ ምንም ነገር አላወራን። ፋዘር ብቻ አንዴ ወደ ኋላ ዞሮ አንተ መሆን እኔን ሰውን አታንቂ። የፋዘር ማነዳድ ምን ነገር አልተመቸኝ። በዚህ ሰዓት ምን የሆነ መኪና መጥተው ቢገጨን ብዬ ማሰብ ቢያንስ ሞታለሁ ወይ ደግሞ ሆስፒታል ገብቶ ይንከባከቡኛል ብዬ ሳልጨርስ ፋዘር አረ ቤት ከደረስን በኋላ ይደርሳል። እሺ አባራ ለምረኝ አረ ይለምረኝ በእግዚአብሔር አባዬ አረ እሺ በቃ አረ ቤትም ከደረስን በኋላ ድብደባው የምን ድብደባው ግድያው ሙከራው ቀጠለ። አሽቶ ከጨረሱኝ በኋላ ስልኬን ተቀብለው በርም ከዚህ በኋላ መዝጋት አይቻልም ማለት ትምህርትም የዛ ዓመት ያሌለን ያቅለሸለሽኝ። ሞራል ኦፍ ዘ ስቶሪ አንተ ላጠፋው ነገር ጥፋተኛው ቤተሰብ ወይም ጓደኛ አይደለም። ጥፋተኛው አንተ ራስህ። ስለዚህ ኃላፊነቱንም ራስህ መቀበል ያለብህ።